መሆን አይችልም። ዮሐንስ ወንጌል 6:57 ላይ ያለው አሁን ተመለስና ዮሐንስ ወንጌል 6:53 ላይ ገባ። ተመለስ። ሌላ ልጨምርም እዚሁ ላይ እንዳንጨርስ፣ እዚሁ ላይ እንጨርስ። አንዴ እዚሁ ላይ እንጨርስ። 53 ላይ የሰው ልጅ ስጋውን ካልበላችሁ ደሙን ካልጠጣችሁ ሲል የሰው ልጅ የተባለው ወልድ ነው ካልክ ወልድ በሚለው መነሻ ቅጽ ላይ ያለው የሚለው አገናዛቢ ፎርም ወይም ደግሞ ጄኔቲክ ፎርም ማንን ነው የሚያመለክተው? አይደንቲቲው ደራለ አለው እኮ መልስልኛ። ድጋሚልኝ። ስራ ቦታ ሆኜ እኮ ነው የምሰማ። ዝም ብለህ ሳይገባ ነው የምትመልሰው። ራሱ የሰው ልጅ የሚለው ማንን ነው ስልህ ወልድ ነው አልከኝ አይደለ እኮ። ፊዚካል ቦዲ እኮ ሰው ይባላል በመጽሐፍ ቅዱስ ነው። አልጠየኩም። የሰው ልጅ የሚለው የሰው ልጅ ማለት ከማርያም የተወለደው እኮ የሰው ልጅ የሚለው ስጋና ደሙን ነው አልኩ እኮ። ስጋና ደምን ሳይሆን ያ የሰው ልጅ የሚባለው ስጋና ደም አለው ይላል። እዛ ላይ እንዴት ታደርገዋለህ? ስጋና ደም እኮ ስጋና ደም አለው ማለት እኮ በዛ ስጋና ደም የሚኖር ደግሞ አለ ማለት ነው። ስለዚህ የሰው ልጅ የሚለው በስጋና ደም የሚኖረው ማለት የሰው ልጅ የተባለው በስጋና በደም ውስጥ ያለው አምላክ ነው። ነው እዚህ ጋር ያለው የሰው ልጅ የሰው ልጅ ስጋውን ካልበላችሁ ደም ካለ የሰው ልጅ ምን አለው ማለት ነው? የሰው ልጅ ስጋና ደም አለውና ነው ማለት ስጋና ደም የለም እንብላ አለውና ነው ማለት ልዩነት የለውም። አለው አንተ መንፈስ አለህ ማለትና አንተ መንፈስ ነህ ማለት ምንድን ነው ልዩነቱ? እኔ መንፈስ አለኝና እኔ መንፈስ ነኝ ተመሳሳይ ነው። መንፈስ መሆን ይችላለሁ፣ ነገር ግን መንፈስ አለኝ ማለት መንፈስ አለኝ ስትል አንተ መንፈስ ወይ እስቲ ምሳሌ ብላና ኡስታዝ እቀጥላለሁ። እስከዛ ከሌላ ሰው ጋር ቀጥል። አመለጥክ ማለት ነው። በመሳሳባ አመለጥክ ማለት ነው። ዋና ጥያቄ እሱ አልነበረም። አይ ከልቤም ደግሞ እየሰማው አይደለም። አንድ ነገር ልናገር። ማንም ያወራ ተገለ ቤሪያ አንድ ነገር ሳይወጣ ልጁ የሆነ ነገር ላሳየው ታሳየዋለህ። ግን ነጥቡ ገብቷል። ቤሪያ በትክክል ይገኛል። ያ ስጋና ደም በራሱ ነፍስ የለውም ማለት ግን የሰው ልጅ ስጋው በራሱ ነፍስ የለውም ብሎ ስለ የሰው ልጅ የሚሉት እነሱ ስጋና ደሙ ብቻ ነው። ስጋና ደሙ ብቻ ነው። መንፈሱ ውስጥ ያለው መንፈሱ ሰው አይደለም አብ ነው ብለው ነው የሚያምኑት። የሰው ልጅ ስጋውን ካልበላ እንደዛ ከሆነ ቀጥል እንደዛ ከሆነ ዮሐንስ 17 ላይ ነፍሴን ደግሞ አነሳት ዘንድ አኖራለሁለት፣ ስለዚህ አብ ይወደኛል ወይድ ታዲያ ነፍሴ ብሎ ነው አብ ብሎ ጠራው ምንድን ነው? ነፍሴ ሲል የስጋውን ህያውነት ነው። አብ ሲል ለዛ ሰውነት ስልጣን የሰጠውን አካል ነው፣ ወይንም መለኮትን ማለት ነው። ስለዚህ ነፍሴ ብሎ ስጋው በራሱ ህያውነት እንዳለው ተናግሯል። ሙሉ ሰው ነው። እነሱ ሙሉ ሰው ነው ብላ ክርስቶስ ኢየሱስ ማለት ምን ማለት መሰለህ? በነስበት አንተ አካል አለ። የአካልህ ይሄ ውጭ ያለው የአካሉ ወልድ ይባላል፣ ውስጥ ያለው እሱ ደግሞ አብ ይባላል። እንደዛ ብለው ነው የሚያምኑት። አብ ማለት ልክ ነፍስና ስጋ ነው አድርገው የሚጠቀሙት። ሉቃስ ወንጌል 23:46 አንድ ያውጣልኝ ብሔራዬ 23:46 እንቅልፍ አይተኛም አሁን ከዚህ በኋላ ማለት ነው። ይሄ በጣም ከባድ እንትን ውስጥ ነው የገባው። ኮንሲኩዌንስ አምሲርን ተክቻለሁ። ያው አለ አምሲር ኦኬ ይወያያል። ይቀጥላል። ወንድም አምሲር ቀጥል። ሰላም እያለ ወይ ደህና ነው ወይ? ሰላም ነኝ አለሁ። አልሐምዱሊላህ። ገብቶሃል ጥያቄው? አይ ጥያቄውማ ገብቶኛል። አንተም እኮ ታውቀዋለህ መልሱን። እያወቅህ ነው እኮ ወይ ፐርሰናሊቲ እያወቅህ ነው። ምን ፐርሰናሊ? ኧረ ተረጋጋ እንዴ! ምን ነው? አይ ቆይ ልጨርሳ። ወደ ጥያቄ ሉቃስ ቆይ ልጨርስልህ። በተታ አይፈቅድልኝ። ቆይ በእርሱ ህይወት ነበረ ይችላል አይደል? ዮሐንስ ወንጌል 5:53 ግባ። ዮሐንስ ወንጌል 6:53 ግባ። ቆየኛ በእርሱ ህይወት ነበረ ይችላል አይደል? ኧረ ወደ ጭቅጭቅ አትሂድ። ምን ሆናል? አምሲ ትልቅ ሰው ጭቅጭቅ ትለዋለህ እንደ እኔ እኮ አሁን ምንድን ነው ዮሐንስ ወንጌል 6:53 ላይ ነው ያለ ነው። እዛ ላይ ጨርስ መጀመሪያ። ዮሐንስ ወንጌል 6:53 ላይ የሰው ልጅ አሁን ካላችሁ ካልጠጣችሁ ሲል የሰው ልጅ የተባለው አብ ነው ወይስ ወልድ ነው? ልጁ ነው። ኦኬ ልጁ ስጋና ደም አለው። ስጋ ደግሞ ምንድን ነው? ኦንቶሎጂካሊ ምን ለማጠልገ ነው? ምንድን ነው የጠየቁ? ማነው አይደለም የጠየቁ? አልገባኝም። ምንድን ነው? አንተ ምንድን ነህ? ሰው
ኦኬ ጥሩ። ሰው ስትባል አንተ ስጋና ደም አለ የለህም? አለኝ። ስጋና ደም ያለህ አንተ ምንድን ነህ? ሰው እኮ ያ ሰው ምንድን ነው? ሰው እኮ ያ ሰው ምንድን ነው? ምንድን ነው ያ አለው የሚባለው ነገር? የጄኔቲክ ፎርም ያለው ምንድን ነው? ምንድን ነው አለው የምትለኝ? መንፈስ ለምሳሌ ስጋና ደም አለ። አሁን ለምሳሌ አንተ ስትሞት ስጋና ደም አፈር ይሆናል አይደል? ወደ ላይ የሚሄደው ምንድን ነው? ወደ ላይ የምትሄደው አንተ ማነህ? ምንድን ነህ? ነፍስን ወደ ላይ ትሄዳለህ። ጥሩ። ይህን ከተገነዘብከው ዮሐንስ ወንጌል ምዕራፍ 6 ቁጥር 53 ላይ የሰው ልጅ ስጋና ደም አለው ሲባል የሰው ልጅ የተባለ ወልድ ከሆነ ስጋና ደም ያለው ወልድ ምንድን ነው? ሰው ሰው ምንድን ነው? ምን አለው ውስጡ? የዘላለም ሕይወት አለው። ምን አለው ውስጡ ነው ያልኩህ፣ የጠየቁ የዘላለም ሕይወት ነፍስ አለው። ኦኬ። ያ ነፍስ አብ ነው? ያ ነፍስ የአብ ከአብ ወጥቶ የመጣ ነው። አብ ነው ወይ ነው የምልህ? ከአብ ወጥቶ የመጣ የአብ ነው። የአብ ከአብ ወጥቶ የመጣ ነው። አብ ነው ወይስ አይደለም ነው ጥያቄው። ነገርኩህ እኮ ከአብ የወጣ አብ ነው ወይስ አይደለም ነው የጠየቁህ። የስ ኦር ኖ? ከአብ የወጣ ይላል መጽሐፍ ቅዱስ። ገባኝ። አብ ነው ወይስ አይደለም? ይኸውልህ ከአብ የወጣ ህይወት የአብ ህይወት ነው። ኖ አልጠየኩም። እሱን ከአብ የወጣ ነው። ነፍሱን የጠየቀኝ ስለ ነፍሱን የጠየቀኝ አብ ነው ወይስ አይደለም? የአብ ህይወት ነው እኮ። አብ ነው ወይስ አይደለም ነው የጠየቁ። እኔ ደግሞ የአብ ህይወት ነው ይላል መጽሐፉ ላይ። የአብ ህይወት ከአብ ወይ ጉድ! ይኸውልህ የአብ ህይወት ነው ካልኩ አይገባም። የአብ ህይወት ነው ይላል መጽሐፍ። ይኸውላችሁ እንግዲህ የአብ ህይወት ነው። ፕሮቴስታንቶች ከአብ ወጥቶ የመጣ የዘላለም ህይወት የአብ ህይወት ነው። ተረጋጋው። እረጋጋለሁ። ያንተ ጻፍ አልመልስልህማ። ቆይ ተረጋጋው። ምንድን ነው የሚሉት መሰላቸው በእምነታቸው? ቆይ አንዴ ተረጋጋ። ሰው እያዳመጠ ነው ያለው፣ ይታዘበሃል። እንግዲህ አዳምጡት በደምብ። አይደለም ስም ማጥፋት አታደርግ። እኔ ልናገር ስለ ራሴ። ውስጡ ያለው መንፈስ ምንድን ነው እያለን ያለው? አብ አይደለም ብሎ ክዷል። እንግዲህ እዚህ ጋር ተመልከቱ። ውስጡ ያለው መንፈስ አብ ወይስ አይደለም? በኢየሱስ አስተምሮ እንትን ብላል ሄዳል። ስልክ ገብቶብህ ነው አምሴ። በኢየሱስ አስተምሮ አብ መንፈስ ነው ብሏል። አብ ደግሞ በእሱ ውስጥ ያለውን የዘላለም ሕይወት ላከልን ነው የሚለው። ጥያቄ ጠየቁ። ክርስቶስ ኢየሱስ ውስጥ ያለው መንፈሱ አብ ነው ወይስ አይደለም? ይኸውልህ ምን መሰለህ ወይድ፣ ይኸውልህ ኢየሱስን እንደኛ ሰው አድርገህ ከሆነ የምትጠይቀኝ ጥያቄ መልስልኝ። አይ እንደኛ ሰው ስጋ መንፈስ ያለው አድርገህ ከጠየቀኝ ስህተት ነው። ስህተት አይደለም። ኢየሱስ እንደኛ ሰው አይደለም። እንደኛ አይነት ሰው አይደለም። አምሲር አንዴ ተረጋጋ። ከኛ ጋር አያይዘህ አትጠይቀኝ። ኢየሱስ እንደኛ አይነት ሰው አይደለም። ውስጡ ያለው መንፈስ አብ ነው ወይስ አይደለም? አብ ነው። ስለዚህ ውስጥ ያለው መንፈስ የመለኮት ሙላት በሰውነት ተገብቶ ይኖራል። ማብራሪያ ስፈልግ ጥቅስ ፈልግ ትሰጥኛለህ። በደንብ ተረጋጋ። ሰው እያዳመጠ ነው። እያዳመጠኝ ነው። ኢየሱስ ያለ መንፈስ እኔም እስከ ዓለም ፍጻሜ ከእናንተ ጋር ሆናለሁ ያለው ያልጠየቅኩህን ያልበላኝን መለኮታዊ ኃይሉ ነው። ኧረ ዝም ብለህ አታውራ። ከራስህ ጋር አታውራ። ከራስህ ጋር ወይድ እኔ እንደዛ አላልኩም እኮ። ኧረ እየታዘቡ ነው። የሐዋርያት ቤተክርስቲያን ወክለን የመጣው ይታዘቡኝ፣ ግን እንትን አትበለኝ። እንትን አትበላ። አዳምጣ። ያልጠየቅኩህን ነው እያወራ ያለው። ይኸው የሐዋርያት ቤተክርስቲያን ልጆች እየሰማችሁ ነው። እነያዲ አትጠይቀኝም። ኢየሱስን ተራ ሰው ለማድረግ እየሞከርክ ስለሆነ እንደኛ ሰው አይደለም። ኢየሱስ ሁለተኛው ሰው ነው። ቆይ ተረጋጋ። ልክ እንደኔ ስጋና ደም ነፍስ አለው። አዎ፣ ግን እንደኔ አይደለም። አልጠየቅኩማ። ያልበላኝን ነው አልጠየቅኩም። እንድታውቅ ብዬ ነው። እኔ ከአንተ በላይ አውቀዋለሁ ስለ ሐዋርያት ቤተክርስቲያን እኮ። እያወቅህ እኮ ነው የምታውቀው። ስለዚህ አትነግረኝም እኮ ነው የምነግርህ። አሁን ማብራሪያ እኮ እያወቅህ ነው። ጥያቄውን መልስ። እሺ ቀጥል። ጥያቄውን ጠይቅ። የገባኸው እኮ ፈልገህ ነው የገባኸው። ፈልጌ ነው የገባሁት። ስለዚህ ስላየው ነው ጥያቄ ስትደነባበር ነበር። አሁን የተደነባበርክ ነው ያለ። ነገርኩህ እኮ የኢየሱስ ሕይወት የዘላለም ሕይወት ይሰጣል። የኛ ሕይወት ግን እንደኛ የዘላለም ሕይወት መስጠት አይችልም። አንተ ዝም ብሎ ማውራት ይቻላል። እሰጥሃለሁ ደቂቃ ከፈለግ መስበክ። ቀጥል። ስለዚህ አሁን ጥያቄውን ብቻ ላይ ፎከስ አድርግ። ያ የሰው ልጅ የተባለው ወልድ የተባለው ስጋና ደም አለው አይደለ እንደ ስንት የጠየቀኛው እኮ አልኩህ። አሁን አብ ነው ወይስ አይደለም ነው ያልኩህ። በመንፈሱ አብ ነው።
እሺ ውስጥ ያለው መንፈስ አብ ነው ወይስ አይደለም ነው የጠየቁ? ክርስቶስ ውስጥ ያለው አብ ነው። ሌላ ሁለት መንፈስ እኮ የለውም ኢየሱስ። ቤሪያ ያወጣልኝ የሉቃስ ወንጌል ምዕራፍ 14 ያለኛል። ቤሪያ ያወጣልኝ አንዴ ኢየሱስ ሁለት መንፈስ የለውም። ኦኬ ለማን ነው መንፈሱን አደራ? ለማን ነው? ሉቃስ 23:46 ነፍሱን መንፈሱን ግሪኩ ነፍሱን ኖማ እንግሊዝኛውን አውጣልህ፣ ግሪኩን አውጣልህ። ነፍሱን የሰጠው መንፈሱን ይላል። መንፈሱን አዎ ያው ነው እኮ መንፈስ ኢንተርቼንጀብል ስለሆነ ቆይ ኢንተርቼንጀብል ስለሆነ ተረጋጋ። ነፍሱን ሰጠ ነው። ነፍሱን የሚለው እንጂ መንፈሱን አይልም ብለሃል። አሁን መንፈሱን ይላል አይልም ብለሃል። አይ መንፈሱን ቢልም ቆይ ኧረ ቀስ ብለህ ሰውና እንዴ ትልቅ ሰው እኮ ቢያንስ ተረጋጋ። እንደ እድሜም እኮ ያስተምራል አንዳንዴ። ተረጋግተህ አውራ ተረጋግተህ አውራ። ለሚዩት አታደርጉት። ያጀማል ትንሽ ፍሬ ራስ ወይ እኔም ዝቅ አታርገኝ። መረጋጋት አልቻልክም እኮ አሁን በነጥቡ ላይ ተረጋግቼ ነው የማወራ። እሺ ቀስ በል ሪስፔክት እያደረኩ ነው። ሉቃስ 23:46 ላይ መንፈሱ ነው የሚለው ወይስ ነፍሱ ነው የሚለው? ኢንተርቼንጀብል ነው። ኦኬ መንፈሱ ነው ወይስ ነፍሱ ነው የሚለው ነው የጠየቁ ጥያቄ። ነገርኩህ፣ ኢንተርቼንጀብል ነው። የትኛውን ነው የሚለው? መንፈሱ ነው የሚለው ወይስ ነፍሱ ነው የሚለው? የትኛውን ነው የሚለው ትክክለኛው? አንብብልኛ። እሺ ሉቃስ 23:46 አንብብለት ቤሪያዬ። ኦኬ ማይ ስፒሪት ነው የሚለው ወይንም ስፒሪት ነው። ሙሉን አንብበው። አይ ሙሉን አንብበው። ምንድን ነው የሚለው? አንብብለት። መንፈሴ በእጅ አደራ አሳልፌ እሰጣለሁ ብሎ መንፈሱን ሰጠን የሚለው ምንድን ነው? እንዲነበብልህ የምትፈልገው ሌላ? ኮማንድ ማይ ስፒሪት ብሎ ነው የሚያስቀምጠው። ሰይድ ዞስ ሂ ጊቭ አፕ ደ ጎስት ብሎ ነው የሚያስቀምጠው። ስፒሪት ብሎ ነው የሚያስቀምጠው። እሺ ተመለስ አምሲር። አምሲር ተመለስ። እንግዲህ እየሰማችሁት ነው። ደራ እየሰማው ነው አይደለ? ውስጡ ያለው መንፈስ አብ አይደለም ይላል፣ አንዴ አብ ነው ይላል። ተቀርቷል። አሁን ኢንሻላህ ዩቱብ ላይ ልቀቁልን። ይችን ነገር አሪፍ ትምህርት ናት። አምሲር አለ ተደውሎበት ነው መሰለኝ። ይሄ ኦኔል ጂሰስ የሚባለው ነው እንዴ? ረወየው እነዚህ ጋር እኮ ማውራት ራሱ ማለት ይሄ እኮ ወይድ ማጋጨት እኮ ነው። መጽሐፍ ቅዱስ ውስጥ የኢየሱስ ክርስቶስን ማንነትን ከአብ ጋር ማጋጨት እኮ ነው። ኢየሱስ የዮሐንስ ወንጌል ምዕራፍ 10:17 ላይ ነፍሴ ወይም መንፈሴና አብ ብሎ ለይቷል። ስለዚህ ነፍስ በነፍሴ ላይ ስልጣን አለኝ አለ። እንዲሁ ደግሞ በሌላ ክፍል ላይ ኢየሱስ የራሱ ነፍስ ወይንም ማንነት እንዳለው ተናግሯል። ታዲያ እነዚህ ክፍሎችን እንደገና በመንፈሱ ተጨነቀ ይላል። ታዲያ አብ ተጨነቀ ነው ወይንም ታወከ ይላል። ታወከ የሚለው ወይድ ይሄ ለምሳሌ መርከቡ ላይ ያሉት ሐዋርያት በተጨነቁ ጊዜ ወይንም በታወኩ ጊዜ ወይም ሄሮድስ ሕፃኑ ተወለደ ሲባል ሰባሰል በሰጡት ጊዜ እንደታወከ ማለት እንደዛ አይነት ቃል ነው የሚጠቀሙ። ታዲያ አብ ታወከ ነው። ዕብራውያን መጽሐፍ ምዕራፍ 1 ላይ እንዲሁ መከራ ይቀበል ዘንድ ከመላእክት አነሰ ይላል። መከራውን ወይንም የሞትን መከራ የተቀበለው አብ ነው። በምን አይነት መልኩ ነው ኢየሱስ በራሱ ነፍስ ወይንም መንፈስ ህይወት ከሌለው በምን አይነት መልኩ ነው መጽሐፍ ቅዱስ ላይ ያለውን እንዳለ ኮምፕሊትሊ መሻር ነው? ይሄ ማያስኬድ መንገድ ነው። አሰላሙአለይኩም ወራህመቱላሂ ወበረካቱ። አፏን 2 ደቂቃ ስጡን። የማስታወቂያ ሰዓት ስለሆነ 2 ደቂቃ ብቻ ስጡንና ትመለሳላችሁ ወደ ሞዴሬሽን። ሹክራን ጀዚራ። አሰላሙ አለይኩም ያ ጀማ። ከኡስታዝ ወሂድ እቅበተ ኢስላም ማህበር ነው ማስታወቂያ የምነግራችሁ። አንደኛ ኡስታዝ ወሂድን ፎሎ አድርጉት። ፎሎ አድርገን 1 ሚሊዮን ቻሌንጅ ከፍተናል። 1 ሚሊዮን እና ከዛ በላይ እናደርሰው። ፎሎ አድርጉት። እሱ ስላለ ነው ይሄንን የምታዩት። በእሱ ስር ባለ ደርስ ያሉ ወንድሞች ስላሉ እየተማረን ስላለን ይሄ የዳዕዋ ስራ እየተሰራ ያለ።
ስለዚህ ፎሎ አድርጉት። 1600 ሰው አለ። አሁኑኑ እየገባችሁ ፎሎ አድርጉት። ዋናው መልእክቴ ግን ወሂድ ኢቅመተ እስላም ማህበር የሚል የሰለምቴዎች ማህበር አለ። ወሂድ ኢቅመተ እስላም የሰለምቴዎች ማህበር አለ። ማህበራችን ከተቋቋመ ቆየት ብሏል። እውቅና ያለው ማህበር ነው። ብዙዎቻችሁ እንደምታውቁት እርግጠኛ ነኝ። ማህበራችንን ሰፖርት እንድታደርጉ ታላቅ ጥሪ እያደረግን አገር ቤት ያላችሁ ከ300 የብር ጀምሮ በመክፈል አባል መሆን ይቻላል። ወርሃዊ ክፍያ ነው። ደግሞዋለሁ፣ ወርሃዊ ክፍያ ነው። ያንን ወርሃዊ ክፍያ ስትፈልጉ በአመት ስትፈልጉ በየወር መክፈል ይቻላል። ውጭ ሀገር ያላችሁ ደግሞ ከ1000 የኢትዮጵያ ብር ጀምሮ አባል እየሆናችሁ እየገባችሁ ያንን እየከፈላችሁ መሆን ይቻላል። ይሄንን የምታደርጉት ሰለምቴ ወገኖቻችሁን ሰፖርት ለማድረግ ነው። ከማህበሩ ጋር በመሆን ማህበሩ የራሱን ህንፃ ገንብቶ ኦልሞስት ቀለምና ፈርኒቸር ማስገባት ነው የቀረው። በቅርብ ቀን ቪዲዮ ይለቀቃል። ቴሌግራም ላይ ይለቀቃል፣ እዚህ ቲክቶክ ላይ ይለቀቃል። ከዛ ውጭ ያለውን በእለት የሚበሉበት ሲወጡ የሻይ አንዳንድ የልብስ የምን የሚሆናቸውን ነገር ሰፖርት እናድርጋቸው። በአንድ ሰው ብቻ ሊሰራ የማይችል ስራ ነው እና ማህበሩን ሰፖርት በማድረግ በአባልነት ሰፖርት በማድረግ የራሳችሁን አቋም እንድትሰጡ እንፈልጋለን። እገዛችሁን እንፈልጋለን። አላህ ደግሞ ያግዛችሁ። ይሄ ራሱ አጀር ነው። ከአላህ አጀር ታገኙበታላችሁ። ሰደቃ ነው። ኢስላምን ነው የምትደግፉት። ሙእሚን ወንድሞቻችሁን ነው የምትደግፉት እና እዚህ ላይ ዛሃራ አለች። ዛሃራን ፎሎ ያደረጋችሁ ዛሃራ ጋር ሜሴጅ እየላካችሁ እኔም ጋር መላክ ትችላላችሁ። እኔም ጋር ትልክላችሁ ሊንክ ኮኔክት አደርጋችኋለሁ። ቴሌግራም ውስጥ አስገባችኋለሁ። ስማችሁንና ስልክ ቁጥራችሁን እያደረጋችሁ ወርሃዊ የምትከፍሉትን ክፍያ ንያችሁን ታስቀምጣላችሁ። አካውንት ቴሌግራም ላይ አለ። ይኸው ፊት ለፊት ነው የምንናገረው። አትብዘዙ። ይሄንን በማድረግ ከአላህ ምንዳና አጀራችሁን እንድትሰበስቡ ታላቅ ጥሪያችን እናደርጋለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ካቱ ያ ጀማዓ ያው ከአሁን በፊት ሰው ለአላህ ብሎ የሰራውን መናገሩ ጥሩ አይደለም። ይሄ 1 ሚሊዮን ቻሌንጅ እናስገባው የሚለውን ሁላችሁ ኡስታዝን ባለፈ የወንድም ሁሱ 360,000 ነበረ። እንግዲህ ንጽጽር ላይ የሚሰራ ሰው በየጊዜው ላይቭ አይገባም ወይም ረጅም ሰዓት ቲክቶክ ላይ ስለሌለ ወንድማችን ውስጡ ደግሞ ረጅም ሰዓት ላይቭ ላይ ስለሚቆይ ሰዎች እንዲጠቀሙ በሚል ቻሌንጅ ጀመርኩኝ። በእርግጥ እኔ ቻሌንጁን የጀመርኩት ያው አመስግኑ ለማለት ፈልጌ አይደለም። 362,000 አካባቢ ነበረ። አሁን 780 ምናምን ሺህ ኦልሞስት ወደ 800,000 ገብቷል። በዚህ ደስ ብሎኛል። 1 ሚሊዮን የሚል ነበር የጀመርኩት እና ስለዚህ ኡስታዝ ያው ቲክቶክ ላይ መጣ ሂደት ስለምትል ነው። ምናልባት ከዚህ በኋላ ጥሩ ጊዜ ይኖራል ብዬ እንትን እላለሁ። ቻሌንጁን ተቀላቅላችሁ 1 ሚሊዮን እናስገባ የሚለው እንትን እላለሁ። ሁላችሁም ቪዲዮ ስሩ፣ እኔም ቪዲዮ እሰራለሁ ኢንሻአላህ። ወንድማችን አብደል ሐይ ወይም በላዩ የተናገረውን ሰምታችኋል። ሰፖርት ማድረግ ለምትፈልጉ ሰፖርት አድርጉ። እኔ እንኳን ሌላ እንትን ውስጥ አለሁኝ፣ ሌላ ቻሪቲ ውስጥ አለሁኝ። በወር 60 ሪያል የሚከፈልበት ሌላ ቻሪቲ ውስጥ አለውኝ። ሁላችሁም በቻላችሁበት እንትን በሉ። ያው ሸቃላ ስለሆንኩ አቅሜ ስለማይችል 2 ቦታ አልገባም። ተግባብተናል። ስለዚህ ጥሩ ነው። ሂዳያ ውስጥ ነው አይደል ያለሽው አንቺ? አዎ ሂዳያ ውስጥ ነው ያለው። የኛ ሰዎች ናቸው፣ የኛ ወንድሞች እናቶች ናቸው፣ መሬት ላይ የሚሰሩ ናቸው። እኛ ኦንላይን ነው የምንሰራው። በቃ ይሄ ነው ልዩነታችን እንጂ አካሄድ ልዩነት እንጂ አላማችን ሁላችንም ዲኑል ኢስላምን ከፍ ማድረግ ነው፣ የኢስላምን ባንዲራ ማውለብለብ ነው እና ምንም ችግር የለውም። እኛም ራሳችን እስቲ ኢንሻላህ ሲመቻችልን ሂዳያን ደግሞ የሆነ ሰዓት ላይ ፈንድሬዚንግ ምናምን እስቲ ከወንድሞቼ ጋር አነጋገርና ከነያህያ ጋር እና ከነ ውስታዞች ጋር ለእነሱም ራሳቸው መሬት ላይ እንደሚሰሩት እየተዳከሙ ነው። ብዙ ጊዜ መሬት ላይ ገጠሩ ክፍል ነው እነሱ ደግሞ እያተኮሩ ያሉት። እኛ ኦንላይን ኮርስ ስለምንሰጥ ሰለምቴዎችን ስለምንረዳ እንጂ የእነሱ ምንትን ወደኋላ የሚባል አይደለም። ደግሞ ከኛም ቀድሞም የነበሩ ወንድሞች ናቸው። እንደምታውቃቸው በጣም መተናነስ ያላቸው ወንድሞች ናቸው። ኢንሻላህ እነሱንም አንድ ቀን ፈንድሬዚንግ እኛ ጋር እንደተደረገው እነሱ ጋር ምን ይደረግ እናደርጋለን፣ ተመካክረን ማለት ነው። ኢንሻላህ ጥሩ ነገር ነው። ነሲ አይሰጠሽን ጀዛኪላ ወያኩም እና ታፕታፕ ኮፒ ሊንክ ሸር አድርጉ። በነገራችን ላይ ኡስታዝን የሰው ምን እንደሚፈዛ አቅም ምን አይነት የዲን ጋት ቦታቸው የለም መሰለኝ። አጀማ አረብ ሀገር እስካላችሁ ድረስ ማለትም ስራ እስካላችሁ ውጭ ሀገር ሆናችሁ ስራ እስካላችሁ ድረስ ከኢትዮጵያ ስለምትሻሉ እያንዳንዱ ሸቃላ ካሁን በፊት ምን ብዬ አስረዳሁኝ። ቢያንስ ከማዳም ቤት እንኳ እስከምትወጡ 60 ሪያል ወይም 50 ሪያል የሚለው ቢከብዳችሁ ከ30 ሪያል
30 ሪያል ይሄ $10 የሚባለው ወይም በኪወት አንዲት ዲናር የምትባለዋ ወይም ግማሽ ዲናር 1 ዲናር ሳይሆን ግማሽ 1 ዲናር በስንት ብር እንደሆነ አላውቅም። ግማሽ ዲናር ብትሆን ደሞዝ መዳም ከምትሰጣችሁ ወይም ውጭ ሀገር ካለችሁ ከምትሰሩት ስራ ትንሽ ያኒ ስራችሁ ውስጥ ከሚቆም ምን ያሁን ምን ብያለሁ ሂዲያዎችን አረብ ሀገር እስካለሁኝ ድረስ ማዳም ከምትከፍለኝ ደሞዝ እሰጣለሁ። ሲመቼ በየወሩ ያው ብዙ ጊዜ ለመላክ ስለማይመችኝ አመቱን እየጠቀለልኩ ነው መሰጣቸው። የዚህ አመት ገና ውዝፍ አልብኝ አልሰጠውም እና ሌላ ብላችሁ መሬት ላይ በጣም ተቸግረናል ኡስታዝ። መሬት ላይ በየሰፈሩ ድሃ እየተለቀመ አስቤዛ እየተሰጠው እየከፈረ ነው። አሁን ባለፈ አንዱ ምን አለኝ እዚህ ቲክቶክ ላይ ወጥቶ ሙስሊሞችን ለማበሳጨት ጀመረ። ምንም ውጤት እንደሌለ ክርስትና ኢንተርኔት ላይ ተሰብኮ ውጤት እንደማያመጣ የሚያውቁት ነገር ግን መንደር ለመንደር አስቤዛ እየገተቱ ድሃውን እያበላሹ ነው። እና በያላችሁበት አካባቢ ቻሪቲ አለ ወይ ብላችሁ አጣይቃችሁ ያ ቻሪቲው ያ ድርጅቱ እውነተኛ መሆኑን ህጋዊ መሆኑን ካረጋገጣችሁ በኋላ ከደሞዛችሁ 5 ብትሆን በተለይ ውጭ ሀገር ያላችሁ እባካችሁ እርዱን እያለ እየለመን ነው። ነገ ጧት ለገዛ ልጆቻችሁ ወንድም የሚሆናችሁ የድሃው ልጅ ነው። ነገ ጧት የኢድ ሰላት የአረፋ ሰላት የሚወጣው አብሯችሁ የድሃው ልጅ ነው። ነገ ጧት የእናንተ ልጅ መብቱ ቢነካ የሚጠይቅላችሁ የድሃ ልጅ ነው። የድሃ ልጅ የዘመድ ልጅ ሚስኪንን የማንረዳ ከሆነ ነገ ጧት በህይወታችን እጅግ ዋጋ የምንከፍልበት ነው ብለን ተናግረናል። መስሚያ ያላቸውም ኡስታዝ እስኪ እናንተ ነገሯቸው ቢገባቸው ኢንሻላህ እንመካከርና ከወንድሞች ጋር ብያቸዋለሁ። ባለፈውም ከኡስታዝ ያህያ ጋር አውርተናል። እንዲህ አይነት ነገር አንድ ቀን ፈንድሬዚንግ ስታደርጉ ጥሩ ብያቸው ነበረ። እኔ በሌለውበት አንድ ጊዜ የራሱ ቲክቶክ ላይ ያኔ ቲክቶክ ተጠቃሚ አልነበረም መሰለኝ ብዙ ቤት ምናምን አድርገው ነበረ ነገረውኝ ነበረ ያኔ ማለት ነው። እና ብዙ ኢፌክቲቭ እንዳልሆነ ውጤታማ እንዳልሆነ ነው የነገሩኝ። እና ምንድነው ማድረግ ያለብን ተመካክረን ሞል ምንድነው ሞል አልኩኝ። ይሄ ጎል እናደርጋለን ግብ እናመጣና ምንድነው የሚያስፈልገው ነገር የሚለውን ነገር በደንብ የተጠና ነገር እናደርግና ከዛ ፈንድሬዚንግ ነገር እንዲደረግ ማድረግ ይቻላል ማለት ነው ኢንሻላህ። በዙም ሚቲንግም ካስፈለገ እኛ አሁን ያደረግነው ባለፈው የህንፃው ማስጨረሻ የሰለምቴዎች ማረፊያ ማስጨረሻውን ብለን ያደረግነው በዙም ሚቲንግ እና እዚህ ቲክቶክ ላይ ነው። ቲክቶክ ላይ ናዊ ምናምን የኔን አካውንት ተጠቅመው እኔ ደግሞ ዙም ሚቲንግ ላይ ነበርኩኝ። ውስጥ ሁሉም ኡስታዞች ተገኝተው ኡስታዝ የሀያም ኡስታዝ ማን ነው አዋይደርም ኡስታዝ አህመዲን ጀበል ኡስታዝ አቡበከር ኡስታዝ ኑሩ ቱርኪ ምናምን ብዙ ኡስታዞች ብቻ እኔም ራሴ የማላውቃቸው ኡስታዞች ብተው ሁሉ ሲረባረብ የነበሩት እና ጉዳዩ የእንትን ጉዳይ አይደለም፣ የግለሰብ ጉዳይ አይደለም። እኔ ሀሳቡን ያመጣሁት ሰለምቴሽን የሚረዳ ተቋም ቢኖር ደስ ነበር የሚል ንጽጽር ብዬ በሰራ ነገር ግን ሳንፈልግ ገብተንበታል ብለን ነው። ለዛ ነው ከዛ አንጻር ነው ኢንሻላህ ወደፊት አንድ ቀን ፕሮግራም እናደርግና አባላት እንዴት መሆን አለባቸው የሚለውንም እሱንም የሰለምቴዎችንም ጉዳይ እንሰራለን ኢንሻላህ ማለት ነው። ሌላ አዲስ ነገር ምንድን ነው? መሲ ጨርሰሻል? ባይዘው ይቅርታ ያው ጨርሻለሁ። ትንሽ የምጨምረው ምንድን ነው ኡስታዝ እንደሚታወቀው አፍሪካ ሀገራቶች ድሃ ሀገራቶች ናቸው እና ደግሞ እንደሚታወቀው ፖለቲካ ነገር አለበት። የኢቫንጀሊካኑ ፖለቲካ እንዳለበት አለ። ምናልባት እዚህ ላይ ንጽጽር ስለምትሰሩ ያው ንግግር ደስ ስላላችሁ ስለሚችል ልትወውና የአፍሪካ ሀገራት ያው ሀገራችን እንደሚታወቀው ድሃ የበዛበት ነው። ቅድምም ተናግሬ ያለሁኝ ክርስትና ኦልሞስት ሶሻል ሚዲያ ላይ አካዳሚክ ማህበረሰብ ላይ ተሰብኩ ውጤት የማያመጣ ነገር ነው፣ የሞተ ያበቃ ነገር ነው። ስለዚህ ጀስት ድሃው ነው እየተሰረቀ ያለው እና መሬት ላይ የተወረደ ስራ ነው ዋጋ እየከፈልን ያለ ነው እና ማህበረሰባችን በቃ አይሰማም። እኔ የሆነ መርፌ ተወጋ ሁሉ እየመሰለኝ ነው። እኔ እኮ መጽሐፍ ቅዱስን ባላነብ ከሙስሊሙ አንጻር በቃ የለውም ነበር። እጅግ በጣም እየተኛ ማህበረሰብ ነው። መሬት ላይ ዋጋ እየከፈልን ነው ካልኩኝ ያው 4 ዓመት የሚሰማኝ ጠፍቷል። እስኪ እናንተ ቢሰሟቸው መሬት ላይ ኢቨን ሀታ መጅልሱ ኡስታዝ ሀታ መጅልሱ ገጠር አካባቢ ሄደው እንትን አይሉም። ታውቃለህ፣ ገጠር መስጂድ የለም። በየቀበሌ አንድ አሰጋጅ ወይም አንድ ኢማም ሊኖር ይገባል። ጁማ ኹጥባ የሚያደርግላቸው ይገባል። አሁን ሰሞኑን ምን እንደሰማሁ ታውቃለህ? እዚህ ማዕከላዊ ኢትዮጵያ ላይ የገበያ ቀን እየሄዱ ጴንጤዎቹ እንትን ሲሏቸው ገበሬ ማህበር ነው እንዳለ አፋቸውን ከፍታ ብሎ ነው የሚያዳምጡት ጴንጤዎቹ ሲሰብኳቸው። ታስታውስ ከሆነ 90ዎች ላይ የኤችአይቪ እንትን ትምህርት ሲሰጡ ማህበረሰቡ ተሰብስቦ ሙዚቃ እንደሚከታተለው እንደዛ ነው የሚከታተሉት እነሱ ሲሰብኩ። ሙስሊም መመለስ ነበረበት። አይ እንደዚህ አይደለም ብሎ ማስረዳት ሲገባቸው አፋቸውን ከፍተው ነው የሚናገሩት። ምክንያቱም ምንም ትምህርት አልተሰጣቸውም፣ አያውቁም። ይሄ በዘር ማንዘር የተላለፈ እስልምና ነው። ስለዚህም መጅልሱ መሬት ወርዶ ምን እንዲሰራ ባካችሁ ንገሩልን። መሬት ላይ በጣም ዋጋ እየከፈልን ነው፣ በጣም ዋጋ እየከፈልን ኡስታዝ ከምትኸየለው በላይ ማለት ነው። ይህንን ነው የምለው። ኢንሻላህ አላህ ይርዳን፣ አላህ ያግዘን። ያው አዌርነስ ክሬት ማድረግ ነው ያለብን ዙሪያችንን እንደ ሰንሰለት መያያን ተሆነ
ለመግባባቶች ቢኖሩም እንኳን በሹራ በማድረግ አሁን አሚር መርጧል። በእኛ መካከል የንጽጽር እንትን ዛ ያለሽ አዊ ሰላም የተደበቀው እውነት የሚለው መጽሐፍ ሳውዲ አለ ብለው አሉ። እኛም ገርሞናል። ሳውዲ ላይ እንደተቀመጠ 100 መጽሐፍ እንዳለ ሰማው እና እስቲ ያለውን ነገር ሳውዲ ያላችሁ ሰዎች መውሰድ ትችላላችሁ። የተደበቀው እውነት የሚለው መጽሐፍ እኔ ኢትዮጵያ የሚገባም ሰው ካለ እንደው ኢትዮጵያ በጣም ብዙ ሰው ይፈልገዋል፣ እኔም ራሴ ይፈልገዋለሁ እና መግባት የሚችል ሰው ካለ የት ነው ያለው? ጅዳ ነው አይደል ያለው? የተደበቀ እውነት ወይስ የቁርአን ዳራ? የቁርአን ዳራ ሶሪ ቀላቀል። የተደበቀ እውነትን በጣም ስለምወደው እሱን መጽሐፍ በቃ ካፌ አይጠፋም ማለት ነው። የቁርአን ዳራ የሚለው የመጀመሪያ መጽሐፌ ሳውዲ ያለ አሉ። ጅዳ ነው አይደል ያለው? ሳውዲ ነው። ቁጥር አለን። ሳውዲ በቅርብ ወደ ኢትዮጵያ የሚገባ ሰው ካለ ያናግረኝና ያንን መጽሐፍ ይዞልን እንዲመጣ። 100 መጽሐፍ ምናምን አካባቢ ነው ያለው ማለት ገርሞኛል። ራሱ እኔ መኖሩንም አላውቅም ነበር። በቃ ስሞ። ስለዚህ የምትፈልጉ ሰው ካላችሁ ሳውዲ የምትኖሩ ሰዎች ካላችሁ ውሰዱ ወደ ጂዳ ምናምን አካባቢ። ካልሆነ ደግሞ ኢትዮጵያ ውስጥ በጣም መጠቀም የሚፈልጉ ሰዎች አሉ ያን መጽሐፍ ማለት ነው። እና የሚገባ ሰው ካለ ላላ ብለው ወደ ኢትዮጵያ የሚገባ ሰው በሚገባ ሰው ብትልኩልን ምናልባት 100 መጽሐፍ ላይቻል ይችላል፣ ግን 25ም 30ም 40ም 50ም እያደረጋችሁ ብትልኩላቸው ኢትዮጵያ ያሉ ሰዎች በጣም መጠቀም ይፈልጋሉ። አይ ቲንክ ቁርአን ላይ የተሰጡ ሽባቶች መልስ የተሰጠበት መጽሐፍ ነው የቁርአን ዳራ የሚለው መጽሐፍ። ስልኳ አለሽ የልጅቷ? አለ ሳውዲ ያለ ሰው በቅርብ ወደ ኢትዮጵያ ሊመጣ የሚችል ሰው አይደለ? ምን ፈልገዋለን። ግማሹን ደግሞ እዛው ለሚፈልግ ሰው ነው። ኡስታዝ ስንት መጽሐፍ ወደዚህ ስንት መጽሐፍ ካሉ አሁንም ሳውዲ ያላችሁ ልጆች መውሰድ ትችላላችሁ እየተነጋገራችሁ። እኔ አላውቅም ራሱ የት እንዳሉ ሳውዲ የምትኖሩ ሳውዲ ውስጥ የምትኖሩ ልጆች በተለይ ጂዳ የሚባለው አካባቢ ላይ ሪያድ ምናምን የምትኖሩ ሰዎች መጽሐፉን ውሰዱ አሉ። ሀናን አለች እስቲ ሀናን አለች እስቲ አለ የሚል ሰው ሆነ ሳውዲ ያለ ሰው ናማማ